ጭንቀት ማለት እግዚአብሔር የሚሳነው ነገር አለ ብሎ ማሰብ ነው። ትልቁ ኃጢአት እግዚአብሔር ይቅር ማለት የማይችለው ኃጢአት ተስፋ መቁረጥ ነው። እና አንዳንድ ሰው እግዚአብሔር አለ ስትለው አዎ አለ ይላል፣ ግን ይጨነቃል። በባዶ ኪስ እግዚአብሔር እንደማመን መታመን ይል ጭንቀት ገፍቶ ተስፋ መቁረጥ ነው የሚያደርሰው። ሰይጣን ደግሞ የሰው ልጅ ተስፋ እንዲቆርጥ የማያደርገው ጥረት የለም። መቃጠል ማለት መፈተን ማለት ግን እግዚአብሔርን ማማረር ማለት ነው። ላለመሸማቀቅ ስትል እንኳን አታማሩ እግዚአብሔር። ጭንቀት ማለት ማሰብ ካለብህ ነገር በላይ ማሰብ ነው። እሺ ማሰብ ካለብህ መጠን በላይ ማሰብ፣ ስለ አንድ ጉዳይ ኦቨርቲንክ ማድረግ ነው። ቲንክ አለ ኦቨርቲንክ ስታርግ ጭንቀት ሆነ እና ሰው እግዚአብሔር አባቱ እንደሆነ አለማወቁ ነው የሚያስጨንቀው። ካንተ አቅም በላይ የሆነ እግዚአብሔር ካንተ በላይ የሆነ እግዚአብሔር እንዳለ አባት እንዳለ መርሳት ነው የሚያስጨንቀው። በዚህ እና አንዳንድ ሰው እግዚአብሔር አለ ስትለው አዎ አለ ይላል፣ ግን ይጨነቃል። መጨነቅህ የሚያስብ እኔ በጣም የሚደንቀኝ አንድ ቃል አለ። ጭንቀት ማለት እግዚአብሔር የሚሳነው ነገር አለ ብሎ ማሰብ ነው። ምንድን ነው ማድረገው ስትል በእጄ ብዙ ነገር መስራት እችል ነበር ግን አልቻልኩም ብለህ አይደለ ማለት አንድን ነገር ማድረግ ስላልቻልክ ነው ምንድን ነው ማድረገው ይሄን ነገር ምናምን ብለህ ነው የምትጨነቀው። እሺ እግዚአብሔርን የት ነው ያረከው ማለት ነው? የቱ ጋር አድርገህ ሆኖ እግዚአብሔርን አንተ እየተጨነቅ ያለው? እና ጭንቀት ማለት በቃ እግዚአብሔርን ከህይወት ማስወጣት የለም ብሎ እንደመካድ ነው መጨነቅ ማለት። አሁን አንተ ለምሳሌ ልጆች ቢኖርህ ወይ እናት አባትህ በጣም ለትንሽ ገንዘብ ቁጭ ብሎ ሲጨነቁ ብታይ አትበሳጭ? ማለት ከብዙ ጊዜ በኋላ ምን ሆነሽ ነው ምናምን ስትላት አይ 2000 ብር አጥቼ 2000 ብር አጥቼ ማለት እኔ የት ሄጄ ነው እንዴት ነው ጭንቅላትሽ ላይ ያልመጣሁት አይደል? እሷም ልደነግጥ ትችላለች እንዴት አላሰብኩም ብላ ማለት። በዚህ ልክ መገመት ነው እግዚአብሔር ማለት አንተን ለ200 ብር ሲገምት እናት አባት ምናምን ሊሆን ይችላል ስራ ኖሮ ምናምን ማድረግ ስለምትችለው የሆነ ነገር በዛ ልክ ነው ምሳሌው በዚህ ልክ ነው እና በቃ ልጆች አባት እንደ የሚጨነቁት አሁን ልጅ የሚጨነቀው ነገር አሁን ልጅ እያለን አልተጨነቅንም። አብዛኞቻችን ስለብሳችን ተጨንቀን አናውቅም። ቤት ስገባ ምን ልበላ ነው አላለም። ለምን ማለት ኮምፕሊትሊ ረስተነዋል። አሁን የሚያስጨንቀን ነገር ለምን አባት አለ አየው። ከልጅነት እንትን ስንወጣ ግን የእግዚአብሔር ልጅ መሆናችን አለማመናችን ነው የሚያስጨንቅ። የጭንቀት ዋናው ምክንያት ይሄ አንድ እሱ ነው። ሁለት የሰይጣን ፈተና ነው ጭንቀት። ጭንቀት ገፍቶ ተስፋ መቁረጥ ነው የሚያደርሰው። በቃ ሰይጣን ደግሞ የሰው ልጅ ተስፋ እንዲቆርጥ የማያደርገው ጥረት የለም። በቃ የመጨረሻው ፒክ በቃ የሰው ልጅ ተስፋ መቁረጥ ነው። ትልቁ ኃጢአት እግዚአብሔር ይቅር ማለት የማይችለው ኃጢአት ተስፋ መቁረጥ ነው። ተስፋ ስትቆርጥ ያው ራስን ማጥፋት ማለት ነው የመጨረሻው ነገር። ለበጎ ነው የሚለው ቃል በዚህ መጽሐፍ ቅዱስ ቃል ግን በጣም ብዙ ሰው ከዛ በፊት ያለውን ቃል አያውቅም። እሺ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ሰው ሁለት መስፈርት አለው ነገሮች ሁሉ ለበጎ እንዲሆኑ በነገራችን ላይ። እሺ አንደኛ እግዚአብሔርን መውደድ አለብህ። ሁለት እንደ ሐሳቡ ልትጠራ ይገባል ማለት ትእዛዛቱን ማክበር አለብህ። ልጅ ሆነ መገኘት አለብህ። ሁሉም ነገር ለበጎ ላይሆን ይችላል በነገራችን ላይ ቸር ሆኖ ነው እንጂ ላይሆን ይችላል። ግን እግዚአብሔርን መውደድ ግዴታ ነው እና እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ለእነዚህ ሰዎች ሁሉም ነገር ለበጎ እና ማሰብ ያለብህ ላጠረጥረው ትችላለህ። አንተ ኢማጂን ማድረግ ከምትችለው በላይ ነው የእግዚአብሔር አሰራር እና ሁልጊዜም ማሰብ ያለብህ አንተ እግዚአብሔር ፊት ልጅ ነህ፣ እግዚአብሔር አባት ነው። የልጅና የአባት እውቀት ቅድም እንዳልኩ በቃ ለልጅህ ቢላ እሳት እንደማትሰጠው አንተ የምትመኘው ነገር ምን እንደሆነ የሚያውቀው እግዚአብሔር ነው። አንተ ማማሩን ብቻ የምታየው ሕፃን ልጅ እሳት ቦግ ማለቱን ለመንካት እንደሚያምር አንተ ቢላውን በእጅ ስትይዘው እሱም እንዳንተ ለማድረግ መፈለጉን ነው እንጂ መጉዳት ስለት ይሁን እሳት ይሁን ያቃጥለው የሚያውቀው ነገር የለም። በዛ ልክ እግዚአብሔርን ማመን ያለብህ የእውነት ምንም የማያውቅ ሕፃን ሆነ ነው እግዚአብሔር ፊት መቅረብ ያለብህ እና ከጸሎቶች ሁሉ በላይ ጸሎት እግዚአብሔር አንተ ታውቃለህ፣ አንተ በመንገድ ምራኝ፣ ፈቃድህ ይሁን ማለት ነው ይላሉ አባቶች። አንተ መንገድ ነው ብለህ በምታስበው ነገር ሁሉ ምራኝ፣ የምፈልገውን ሳይሆን የሚያስፈልገኝ ስጠኝ እንደማለት ትልቅ ጸሎት የለም ማለት ህይወትን ሁሉ አሳልፈህ ለእግዚአብሔር መስጠት እና አንተ የእግዚአብሔርን ስራ ስትሰራ እሱ ያንተን ስራ ይሰራልሃል። ከትልቁ ፖይንት እና ለማገልገል ነው የተፈጠርከው። አንተ ለእግዚአብሔር ልታደርገው የምትችለውን ነገር ብቻ ማሰብ ያለብህ። ስለምትበሉት ስለምትጠጡት አትጨነቁ ይላል። የሰማያዊ ወፎችን ተመልከቱ ይላል። እኔ ሰው ራሱን ከሰማያዊ ወፍ ጋር ራሱ እንዴት እንደሚያወዳድር እንግዲህ አስብ እና እነሱ እንኳን ተመልከቱ፣ አይዘሩም አያጭዱም፣ ግን ይበላሉ ይጠጣሉ። የአበቦችን ተመልከቱ። ልክ ሰለሞን እንኳን እንደነዚህ አልተዋበም። ንጉሥ ሰለሞን እንኳን እንደ አበቦች አልተዋበም። ያ ሁሉ ብር ኖሩት። ግን ለኔ ሰው እንግዲህ ታዲያ አባታችሁ ይህንን ታይቶ የሚደርቀውን ሳር አበባ እንደዚህ ካማረ አንተን ደግሞ እንዴት አያለብስም?
በነፍሳቸው በምድር የሚቀሩ እንስሳትን ማለት በቃ ነፍሳቸው ምንም እንስሳት እኮ መንግስተ ሰማያት አይገቡ ምንም አይሉም። በዚሁ ነው የሚቀሩት። በቃ ሲሞቱ ነፍሳቸው ወደ መሬት ናት። ለነዚህ እንስሳት እግዚአብሔር በዚህ ልክ ከሄደላቸው ለአንተ ለሰው ልጅ ክብሩን ሁሉ ለአንተ ብሎ አዘጋጀል። ቅድም የሰው ልጅን ክብር አይተናል። ራሱን አሳልፎ የሰጠ እግዚአብሔር ብየው ነበር ሌላ ጊዜ ምን አንተ ነፍሱን እኮ አሳልፎ ሰጥቷል። እንዴት በምግብና በመጠጥ ነው ጠረጥሯል እግዚአብሔር? እርቃኑን ተሰቅሎልህ አንተ በጨርቅ ስትጠረጥረው ማለት ምንድነው የምለብሰው ምናምን ስትል ይሄ ሁሉ ላንተ ሆኖ ነው በዚህ ልክ መጠጠርና ልጅ ርቦት አባቱን ዳቦ ቢጠይቀው ድንጋይ ይሰጠዋልን ይላል። ምድራዊ አባት እንደዚህ ካላረገ ሰማያዊ አባታችሁ እንዴት አያዝንላችሁ ይላል። እና በዚህ ልክ ማሰብ ያስፈልጋል። እግዚአብሔር የምትበላውን የምትጠጣውን የምትለብሰውን ሊሰጥህ የታመነ ነው። በቃ ቃል ገብቷል። ቃሉን ደግሞ አይፈርስም። የከፈተውን ጉሮሮ ሳይዘጋ ያድርም ክርስቶስ። በየትኛውም ሁኔታ ምንም አይነት ሁኔታ ውስጡን ሳትበላታል። በቃ የወደቁትን ሰዎች የደቁጭ ብላ ኤክስፔሪንሳቸውን ብታይ እግዚአብሔር ቸርነት የሚመለከቱት እነሱ ናቸው ከኛ በላይ ማለት በምን አይነት ሁኔታ ተስፋ ቆርጠ ቁጭ ብለህ አንዳንዴ የማታውቀው ሰው ነገር አድርጎልህ ማለት ምን አይነት አጋጣሚ እና የራሱን የእግዚአብሔርን እጅ የምታየውና አንዳንድ ጊዜ እኛ ተአምር ካልሆነ በስተቀር የእግዚአብሔርን ቸርነት በቃ እንትን አለና ቁጭ ብለህ ስታስብ መተንፈስህ መራመድህ ምናምን ማውራት ቁጭ ብለህ ከዛ መብላት ይሄንን በቃ መበላውን ያላሳጣኝ እግዚአብሔር ያመሰግናለሁ ማለት ያስፈልጋል። ከነዚህ ሁሉ ነገር በላይ እግዚአብሔር እንደሆነ ታዲያ እነዚህን ከባባድ ነገሮች እግዚአብሔር ካሳለፈ ትናንሽ ችግሮችን ደግሞ እንዴት ያሳልፍ? አዎ አትጨነቅ ማለት እኮ በጣም ከባድ እኮ ማለት አትጨነቅ ማለት አይቻልም። ግን ጭንቀትን ቢያንስ አሳልፈህ ለእግዚአብሔር መስጠት አለብህ። ተጨንቀህ ተስፋ አትቁረጥ። ተጨንቀህ እግዚአብሔርን አታማር። አባታችን ላይ አቤት ወደ ፈተና አታግባን ይላል አይደል መጨረሻ ላይ እና አባቶች ሲተረጉሙት ወደ ፈተና አታግባን ማለት ፈተና አይኑር ብሎ መጸለይ ማለት አይደለም። ማለት ጉድጓድ አይኑር ብሎ መጸለይና ጉድጓድ ውስጥ አታግባኝ ማለት ዲፈረንስ አላቸው። እና ልክ 3 ደቂቃን አሁን ቅዱስ ገብርኤል ያዳናቸውን 3 ወጣቶች ስታይ እሳት ውስጥ ገብተዋል አልገቡም? ገብተዋል፣ ግን አልነካቸውም እሳቱ። አሁን እሳት ውስጥ ልትሆን ትችላል። አሁን ፈተና ውስጥ መከራ ውስጥ ልትሆን ትችላል። መቃጠል ማለት መፈተን ማለት ግን እግዚአብሔርን ማማረር ማለት ነው። በጣም የሚያሳዝነው ተቃል ያማረርከው አምላክ ነገሩን እንዴት ለበጎ እንዳደረገው በኋላ ሲያሳይ ለማመስገን እንኳን ሸም ይዛል። እንደዛ ማራው ያደረገልህ ለበጎ እንደሆነ አንድ ቀን ይገባል። ያኔ ጌታው ተመስገን ለማለት እንኳን አፍ አይኖርም። እንደው ላለመሸማቀቅ ስትል እንኳን አታማሩ። እግዚአብሔር ነገሩን ሁሉ ለበጎ እንዲያደርግ ማመን አለብህ። አባትህ እንደሆነ ማመን አለብህ። እና አንተ እግዚአብሔር ላንተ ያለን ፍቅር የምታየው በጣም በእርግጠኝነት ስትወልድ ነው። በቃ ሶል ላይ ይሆተ ብሏል በጣም ብዙ ሰዎች እና አባቶች የሚሰሙ ካሉ እናቶች ለልጅሽ እንዴት ነው የምትሆኚው? እንዴት ነው የምትንሰፈሰፈው? ማለት ልጅ ካንተ ተደብቆ ምንም ነገር እንዲያሳስበው አትፈልግም። እኛ እኮ ቤተሰቦቻችን ስላልተረዱ ነው ተበልተሃል፣ ትጠጣለህ፣ ትማራለህ ምን ያስጨንቃል ነው የምንባለው። ብዙ ነገር ጓዳችን ሰብስበን ግን ያንን ቢያውቁ ቤተሰቦቻችን በጣም በእርግጠኝነት ሰፖርት ያደርጉን ነበር፣ ሜንታሊም ሰፖርት ያደርጉን ነበር። እኛ ከቤተሰቦቻችን ደብቀን ይዘን ነው እንጂ። እና አንቺ ለልጅሽ እንደምትሳሽለት አባት አንተም ደግሞ ለልጅ እንደምትሳሳለት ነው ትክክለኛ ፍቅር ያ። እና እኔ በደንብ እንደውም የወለዱ ሰዎች በደንብ የሚገባቸው ይመስለኛል። እና ልጅ ሲጨነቅ አንተ ምንም ሽጣ ለመክፈል መስዋዕትን መትከፍበት አምላክ ብትሆን ደግሞ አስብ። ማለት አንዳንድ ሰው ለልጁ ላለመድረስ አቅሙ ይዞት ወይ ገንዘብ አቅም የለውም ወይ ጤና አቅም የለውም። ሰው ትጨነቃለህ፣ ታዝናለህ። እግዚአብሔር እኮ ምንም የሚሳነው አምላክ አይደለም። ገብቶሃል አይደል? አሁን በጣም ባለ አቅም ማለት በጣም ባለ ጸጋ የሆኑ ልጆችና ደግሞ ዝቅ ባለ ቤተሰብ ያደግን ልጆች እኩል አንጨነቅ ማለት ይሄንን ልብስ ምናምን ብሎ የሚጨነቀው ትንሽ ዝቅ አቅሙ ያነሰው ነው የሚጨነቀው። ስለ ምንድነው ማረገው ምናምን አባቴን አልጠይቀውስ እንኳን ደካማ ነው የሚለው ያ ልጅ የሚያስበው ሌላ ሐሳብ ነው ከነዚህ ልጆች በተቃራኒ ማለት። ለምን የአባቱን አቅም ያውቃል። አንተ እኮ የእግዚአብሔር ልጅ ነህ። ዝም ብለህ ታስበው እኔ እኮ የንጉስ ልጅ ነኝ ምን ይጎልብኛል ነው በጣም ምን ይጎልብኛልና በባዶ ኪስ እግዚአብሔርን እንደማመን መታመን የለም። በባዶ ማለት ነው። እግዚአብሔርን ደግሞ በዜሮ ነው መታመን። ሁሉ ነገር ያለህ ጊዜማ እግዚአብሔር ያመሰግናለሁ አምናለሁ ምንም አይሰራም። ባዶ ይሁን ከቀና ጭንቀት ገዳይ ነገር ነው፣ በጣም ገዳይ ነው። ሳታውቀው ነው ውስጥን እየበረበረ ውስጥን እየቦጠቦጠ ባዶ የሚያደርግ የሆነ ሳለ ተስፋ እንድትቆርጥ ያደርጋል። ከሚወድህ ከምትወደው አምላክ ያጣላልና ካሁኑ መታከም፣ ጸሎት ማድረግ፣ ስለ ጭንቀታችን ንስሐ መግባት፣ ከዛ መጽሐፍ ቅዱስን ማንበብ። የኢዮብን ታሪክ ስታነበው ተስፋ ታገኛለህ። ሁሉ ነገሩን አጥቶ በእጥፉ እንደመለሰለት ስታይ ኢዮብን ከዚህ ወጣ አምላክ ማን ይንትላል
ሁሉ ነገር ሲበላሽ ለንግስ እንደሆነ ይገባል። ዮሴፍ እንግዲህ በገዛ ወንድሞቹ ተሸጠ። አስበው። ይሄ እንዴት ነው ለመልካም ነው ልትል የምትችለው? አንድን ወንድሞቹ ለባርነት የሸጡትን ሰው አግኝተህ ለበጎ ነው ብለህ ታጽናናዋለህ? አይከብድም? ከዛስ ባሪያ እኮ ነው፣ ባሪያ ሆኖ ኖረ። ከዛ የሆነ አገልጋይ ሆነ ደግሞ የጲስጢፋራ ከዛ የእሱ ሚስት ደፈረኝ ብላ አሳሰረችው፣ እስር ቤት ገባ። አሁን እንዴት ለበጎ ይሆናል? እስር ቤት የገባ ሰው ከአባቱ ከሚወደው ከሚበላበት ከሚጠጣበት ቤት ወንድሞቹ በገዛ ወንድሞች ተሽጦ ጉድጓድ ውስጥ ስንት ቀን ቆይቶ በጨለማ በባርነት ግብጽ ተሰዶ እስር ቤት ገብቶ መጨረሻ ላይ የግብጽ ንጉስ ሆነ። ከዛ የገዛ ወንድሞቹ መናን ምግብን ሊጠይቁት መጡ ወደሱ። ዮሴፍ ታሪክ በጣም እጅግ ያስገርመኛልና ወንድሞቹ እንደሆነ አይ በፊቱ ሰገዱ። ልጅ እያለ በህልሙ ሲሰግዱልኝ አየው ብሏቸው ነበር የቀኑበት የጠሉት። ግን እግዚአብሔርን አረጋለት ንጉስ ሆኖ ሲሰግዱለት አሳየው። ዮሴፍ በዛ ሁሉ መንገድ ግን እግዚአብሔርን አልጠረጠረም። እንዴ የኔ ምን አረኩ ታመንልህ ነበር ወይ ከወንድሞቼ እንደ ወንድሞቼ አልበድልህም ነበር ናም ብሎ መከራከር ሲል ዝም ብሎ እግዚአብሔርን ያመሰገነኝ ነው። አለማማረሩ ለንግስና በቃ። በወንድም መሸጥም ለበጎ ሊሆን ይችላል። ባሪያ መሆን፣ እስር ቤት መግባት ያለ ጥፋት ዝም ብለህ ስታስበው ምን አድርጌው ነው እግዚአብሔርን ልትል ትችላለህ። ግን እኔ የምለው ንጉስ የሆንክ ቀን እግዚአብሔርን ቀና ብለህ ለማመስገን እንዲመችህ እባክህ አታማር ነው በቃ። እና ማለፉ አይቀርም፣ ሁሉ ነገር ያልፋል፣ ጭንቀት ያልፋል፣ ይፈታልሃል። ግን ያን ጊዜ ከእግዚአብሔር ጋር አልፈህ ከእግዚአብሔር ጋር ሐሴት ለማድረግ አሁን በጭንቀት ሰዓት የታመንከው እግዚአብሔር ያስፈልጋል።